በተደጋጋሚ ከሚቀርቡልን ጥያቄዎች መካከል አንዱን ዛሬ ልመልከተው። ምንድነው ብዙ ጊዜ ፍርድ ቤቶች በሚሰጡት ውሳኔ ይግባኝ ለመጠየቅ 60 ቀን ገደብ አለው። እንዲሁም ደግሞ ፍርድ ቤቶች በሰጡት የመጨረሻ ውሳኔ ወደ ሰበር ለመሄድ የ90 ቀን ገደብ አለው። ታዲያ ሰበር በሚሰጠው ውሳኔስ ወደ ፌዴሬሽን ምክር ቤት የህገ መንግስት ትርጉም ለማሰጠት ምን ያህል ጊዜ ነው ያለው? ገደብ አለው ወይስ የለውም የሚል ጥያቄ ነው። እንግዲህ መጀመሪያው መታወቅ ያለበት ነገር የሰበር ፍርድ ቤት በተለይ ደግሞ የፌዴራል ጠቅላይ ፍርድ ቤት የሰበር ሰሚ ችሎቱ የሚሰጠው የመጨረሻ ውሳኔ የህገ መንግስት ትርጉም ያስፈልጓል ከተባለ መጀመሪያ ቀጥታ ፌዴሬሽን ምክር ቤት አይካሄድም። መጀመሪያ የሚካሄደው በህገ መንግስቱ መሰረት በተቋቋመው የህገ መንግስት ጉዳዮች አጣሪ ጉባኤ ነው። ስለዚህ ይህ ጉባኤ አይቶ ጉዳዩን የህገ መንግስት ትርጉም ያስፈልጋል ወይስ አያስፈልግም ሲል ነው ወደ ፌዴሬሽን ምክር ቤት የሚመራው ማለት ነው። ስለዚህ ወደ አጣሪ ጉባኤው ለመውሰድ የሰበሩን ውሳኔ ማለት ነው ምን ያህል ጊዜ ያለው የሚለው የመጀመሪያው የአጣሪ ጉባኤውን ስልጣንና ተግባር የሚወስኑ የነበረው 250/93 የሚባለው አዋጅ አለ። በዚህ አዋጅ ላይ ቀደም ሲል ውሳኔ ሲሰጥበት የነበረው የ90 ቀን ገደብ አለው የሰበር ውሳኔን ወደ ጉባኤው ለማምጣት የሚል አቋም ተይዞ ነበረ። ነገር ግን ፌዴሬሽን ምክር ቤቱ ራሱ እንዲህ አይነት ገደቦች ሊጣሉ አይገባም። በመሰረቱ እንዲህ አይነት 90 ቀኖች የተቀመጡት የፍርድ ቤት ክርክር ኑሯቸው በፍርድ ቤት ውስጥ በሚነሱ ክርክሮች ፍርድ ቤት ውሳኔ ከመስጠቱ በፊት የህገ መንግስት ትርጉም ከተነሳ ባለ ጉዳዩ እዛው ፍርድ ቤት ላይ መጀመሪያ የህገ መንግስት ትርጉም እንደሚያስፈልገው ጥያቄ ያነሳል። ፍርድ ቤቱ የህገ መንግስት ትርጉም አያስፈልገውም የሚል ከሆነ ግን በ90 ቀናት ውስጥ ፍርድ ቤቱ የሰጠውን ብይን ወይ ደግሞ ውሳኔ መሰረት በማድረግ ለአጣሪ ጉባኤው ማቅረብ ያለበትን ቀን ነው የሚናገረው አዋጁ ማለት ነው። ከዛም በኋላ እንግዲህ አሁን ላይ የፌዴሬሽን ምክር ቤት ስልጣንና ተግባር ለመዘርዘር የወጣውን አዲስ አዋጅ ስንመለከት አዋጁ 1261/2013 ይባላል። በዚህ ላይ በግልጽ በአንቀጽ 8 ላይ ስለ ይርጋ ያወራል። ይርጋውን የሚያወራው ግን በህገ መንግስት አጣሪ ጉባኤ የህገ መንግስት ትርጉም አያስፈልጋቸውም የተባሉ ጉዳዮች ለፌዴሬሽን ምክር ቤት ይግባኝ ለማለት የተቀመጡ ይርጋዎች ናቸው። ይርጋውም ደግሞ 180 ቀን ወይ ደግሞ 6 ወር ነው። ስለዚህ አንድ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የመጨረሻ ውሳኔ ላይ የህገ መንግስት ትርጉም ያስፈልገዋል የሚል ባለ ጉዳይ ለጉባኤው የሚያቀርበው አቤቱታ በይርጋ አይታገድም ማለት ነው። ስለዚህ ምንም አይነት ይርጋ ስላልተቀመጠ በማንኛውም ጊዜ እንዲህ አይነት ጥያቄ ያላችሁ ሰዎች በቀጥታ ያለምንም የጊዜ ገደብ ለአጣሪ ጉባኤው አቤቱታችሁን ማቅረብ ትችላላችሁ ማለት ነው። ነገር ግን አጣሪ ጉባኤው የህገ መንግስት ትርጉም አያስፈልገውም ብሎ ከሸኛችሁ እንዲህ አይነት ጉዳዮች መቅረብ ያለባቸው ለፌዴሬሽን ምክር ቤቱ በ180 ቀን ወይ ደግሞ በ6 ወር ጊዜ ብቻ ነው ማለት ነው።